ወንድነቴ ማለት ቁላ ነበረኝ ይሄ እጢ ምለው እኔ ለኔ ቁላይ እጢ ነው በሽታ ነው ብዬ ማምን ሴት ነኝ ለዛም ነው ዛሬ ቁላይን አስነስቼ አሳጥፌ ስለማሰራት የተደደር Kanduran biyya ormaatti gurri kennaaf qalbiin kenna dhagayee jibbaa ture amma kunoo dhufee biyya kennattis eegalee jira innis saalli lamaan saalli wal fakkaatu dhiiraaf dhiirti akka wal fuutuu fi durbaaf dubartiin yookaan dhalaaf dhalaan akka wal fuutu seerra eeyyamu akkasumas wantoonni gochootiin badaan fokkisan akkasii biyya keenya keessatti hedduu balaaleffatu sun akka biyya keenyattis hojii irra ooluuf yookaan hojiin akkasii akkatti fufuuf gara mootummaa Itoophiyaatiin eeyyama argatee amma kara biyya keenya dhufee hojii irra oolaa jira isa kanammoo tokkummaadhaan dhaabbannee mormuun dirqama aadaa safuu fi amantii keenya hundaati waan ta'eef hundi keessanumee viidiyoo kana dhagayaa viidiyoon kun immoo taate biyya keenya keessatti ta'edha tokko viidiyoo kana dhagayaati waan baay'ee gurraan dhagayu nama jibbisiisu ገገር ያለበት ብዙ ነገሮችን እየተከታተልኩ ስለነበር እኔ ጥያቄ መጠየቅ የምፈልገው ላላ ለምሳሌ ላላ ሴት ነኝ እያልሽ ነው ብልተ እንዳስቀየርሽ በተለያየ ጊዜ ትናገራለሽ ምንድነው በተፈጥሮ የሴት ሆርሞን መብዛት ነው ምንድነው ሲላላ ለኔ ሴት በነገራችን ላይ ሴት የምትሆነው የሴት ሆርሞን ወይ ትራንስጀንደር የምትሆነው የሴት ሆርሞን ስለበዛብ ኦር እንደ ሴት እንደዚህ አርት ስላደረክ ምናምን አይደለም እኔ በቃ ወንድነቴን አልወደውም እኔ ወንዶኝ መፈጠሪ ስተት ነው ብዬ ማመን እንስት ነኝ ገባ እኔ ከልጅነቴ ጀምሮ ሴት ነኝ በቃ አይስማማኝም የተፈጠርኩበት የወንድንትን አይስማማኝ ለኔ በሽታ ነው ገባ ስለዚህ ራሴ መሆን ስለምፈልግ ራሴ ነው ያለው ኦኬ ለምሳሌ አንድ ወንድ ልጅ ተነስቶ የሴትነት ስሜት ሳይሰማው ሴት የሚሆንበት መንገድ ማለት ነው አዎ እንደዛ አላልኩም እኔ ወንድነቴን አልወደውም ተመፈጠሪ ጀምሮ ነው ያልኩ ወንድነቴ ተሰምቶኝ ያውጭ እንጂ አንተ ዝም ብለህ ተነስተህ ወንድ አይደለም ስላት አይደለም ስሜት ከሆነ እኔ ከልጅነቴ ጀምሮ ወንዶኝ መፈጠሬን እጠላው ነበር ሁሌ ጸሎቴ ስነሳ ስተኛ ጸሎቴ በቃ እግዚአብሔር ሆይ ሴት አድርጎ የሆነ በቃ ሴት አድርጎ እንዲያስነሳኝ ነበር ጸልዬ የምተኛው ጸልዬ የምውለው ማለት ነው በቃ በሆነ አጋጣሚ ሴት እንዳደረገኝ ነበር ገባ አሁን ላይ ደግሞ እሱ ተሰጥቶ ጸሎቴ ስለቴ ሰምሮ ስለቴ ሰመረ የሚለው ያና መዝሙር አለ በጣም ነው የምወደው በዛው እሱ እንዳብጃለሁ አሁን ላይ እግዚአብሔር ይመስገን ደስተኛ ነኝ ከዛው ጭንቀት በኋላ ማለት ነው all right ምንድነው መርፌዎችስ አሉ እንዴ አይነት ነገር ለምሳሌ ሴትስ ነኝ የዛኔ ወንድነቴን አላስለወኩም ነበር ወንድነቴ ማለት ቁላ ነበረኝ ይሄ እጢ ምለው እኔ ለኔ ቁላይ እጢ ነው በሽታ ነው ብዬ ማምን ሴት ነኝ ለዛም ነው ዛሬ ቁላይን አስነስቼ አሳጥፌ ስለማሰራት የተደደርኩት ማለት ነው because እኔው ወንድነት ለኔ በሽታ ነውና ፊቴን ሸፍኜ ነው ወደ ዋናው ፖይንት ስገባ ፊቴን ሸፍኜ ነበር መጫወተው ነበርና አሁን ላይ ግን እግዚአብሔር ተመሰገነ ይሁን ከዛ በሽታ ድኜ ይሄ እጢ ተመላችሁ ቁላ ነበር ብያቸዋለሁ ይሄ ቁላይ ደግሞ ለኔ እጢ ነው ብዬ ነው ማስበው በጥኖቼ ማል የበቀለ ትልቅ የእጢ ከዛ እሱን አስወግጄ አሁን ደግሞ ወደ ራሴ ማንነት ተመልሼ ሴት ሆኜ ያላት እንስት ሰንጥቋት ስሷ ጣፋጫን ፈርታ ሞጫቷ ወንዶች እንደሚለው ደግሞ ስስስዬ ሆኜ መጥቻለሁ ስመጣ ግን እንደበጀመረው ተሸፍኝ መምጣት አልፈለኩም ነው ፊቴን ገልጬ መምጣት ነው የፈለኩት ለምን ያ የምላችሁ በሽታ ስለተወደደልኝና ራሴ መሆን ስለቻልኩኝ ማለት ነው ሰው እና ጋይሶችዬ እኔ ራሴ ነው የምኖር እንስት ነኝ ሴት ነኝ በቃ በሴትነቴ እኮራለሁ እኔ ኢትዮጵያዊ ትራንስጀንደር ነኝ ብዙዎቻችሁ ላይ በመደበበሳት ታጭበረበረ ታጭበርባሪ አታላይ ናት ማንም ሰው እንዳያምናት ወንድ ነው ያጭበረበራችሁ ነው ወንድ ነው እኔ አላጭበረበርኩም የእናንተ ድንቁርናና አለማወቅ እንጂ አም ትራንስጀንደር አም ኢትዮጵያዊ ትራንስጀንደር ኡመን በየመጥቻለሁ ያ ሜቢ ምናልባት ትራንስጀንደር ብዙም ያው አክሰሱን ስለሌላችሁ ምንም ላታውቁ ስለምትችሉ እኔ የእናንተ ድክመት ነው እንጂ እኔ አጭበርብሬ ወይም ደግሞ አታልዬ አይደለም ትራስ ስለሆንኩኝ
ጾታዬን ያስለወጥ ከወንድ ወደ ሴት የመጣ እኔ ወንድነቴን አልታውኩም ወንድ ነበር ለኔ ወንድነቴ በሽታ ነው እጢ ነበረ ቁላይ ለኔ እጢ ነው ብያቸዋለሁ ያን ደግሞ በኦፕሬሽን ተነስቶ እድሜ ለእግዚአብሔር ምን ይሳነዋል ይሄው ዛሬ ላይ ነፍስ ሰጥቶኝ ሁለተኛ ነፍስ ሰጥቶኝ ደስተኛ ነሽ ኑሪ ሲል እንሳሰርቼ ደስተኛው ነኝ ወደምን ፈልገው ህይወትና ደስታው ወደሚሰጠኝ ህይወት መጥቻለሁ እግዚአብሔር የተመሰገነ ይሁን ሁለቴ እንደተወለድኩ ነው የምቆጥረው እና አሁንም ቢሆን ከወንድ ወደ ሴት የመጣው እንስት ነኝ ሰከንድ አንዷ በሉኝ ሰከንድ አንዷ ይስዳል